እና ለመስራት በጣም ነው ሌላ ሀገር የሚሆነው መሆኑን የሚያሳይ የትኛው እንደሆነ ታውቃላችሁ? ሉክ አት ዲስ ዋትስ ጉድ ፋሚሊ፣ እንዴት ናችሁ? ዛሬ ስፖርት አንድ ላይ ነው የምንሰራው። ጠዋት ነው ሶ ሩጫ እንሮጣለን፣ የተወሰነ ፑሽ አፕ ምናምን እንሰራለን። አሁን ያለሁበት አካባቢ ጂም ማግኘት አልቻልኩም። ሶ ሮጥ እያለን ስፖርታችንን እንሰራለን። አብራችሁኝ እስኪ ይህ ወንዝ የምታውቁ እንግዲህ ሩጫ ብዙም አይደለውም። ላይክ በሳምንት የሆነ ያህል ጊዜ ብሮጥ ነው። ሜቢ 2 ቀን 3 ቀን፣ ግን ብዙ ጊዜ ጂም ማልሄድበት ጊዜ እሮጣለሁ። ያው ብዙ ጊዜ አልሄድም። አሁን ላይ የሆነ ቦታ ተገባው። ላይክ አሁን ግቢ ያለው የምሰራበት ቦታ ነበረ። አሁን ግን ያን ቦታ ማግኘት ስላልቻልኩኝ 6 ኪሎ አካባቢ ያላችሁ ልጆች የምታውቁት ላይክ አሪፍ ጂም በአሪፍ ዋጋ የምታውቁት ጂም ካለ ብታሳውቁኝ ደስ ይለኛል። እና ቦታው አልገባችሁም እንዴት እንደምታውቁ እና ለመስራት በጣም ነው ሞቲቬት የሚያደርገው። እና ብዙ ሰው ነው ደግሞ እየሰራ ያለው። አሁን የምናደርገው ምንድን ነው? እንሂድና ተሻግረን እዛ ታች ቤተክርስቲያን አለ፣ እዛ ድረስ ሄደን በዛው ተሰለመን ስንመለስ ፑሽ አፕ ምናምን እንሰራለን። ውሃው ነው፣ አትፍረዱብኝ ድምፁ ከሆነ ይካድ የሚገርም ቦታ ነው። እዚህ በጣም የሚገርም ሰፈር ነው። ቦታው በጣም ነው የወደድኩት። ከደስ ከታያችሁ ለእናንተ ብዬ ነው እየቆምኩኝ ያለሁት። እንግዲህ ሰፈሩ በጣም ነው የተመቸኝ። ላይክ ሰላም አለው፣ በጣም ፒስ ነው፣ ሴፍ ነው። በቃ ኤቭሪቲንግ ሴፍ ነው። ላይክ እንዳልኳችሁ ሰሞኑን ሞቲቬሽን ትንሽ ወርዶ ነበር። ላይክ አይ ካንት ሴይ ሞቲቬሽን ግን የሆነ ኢነርጂ በጣም ሎ ሆኖ ነበረ። ምክንያቱም ከዩኒቨርሲቲ ወጥቼ አዲስ ህይወት ምናምን ስለሆነ መልመድ በጣም ከብዶኝ ነበር ቱ ቢ ኦነስት። ምክንያቱም ላይክ መስራት አለብኝ። ምግብ ለራሴ ነው የምሰራው። የጣንኩትን ዕቃ ማንም ያነሳልኝም እኔው ራሴ ካላነሳው ምናምን እና ቪዲዮ ራሱ ቀርጬ አፕሎድ አድርጌ አልሆነ 2 ቪዲዮ በዚህ ቀርጬ ነበር ዩቲዩብ እና አፕሎድ አደረገው አድርጎ የጨረሰ መስሎኝ ነበር። ላይክ አላረገም እና በዛም በቃ ሞቲቬሽኔ በጣም ሎ ሆኖ ነበር። አሁን ግን እስኪ እየተነቃቃን እና ምን ልላችሁ ፈልጌ ነው እና ደግሞ ስራም ጠፋ መሀል ላይ እኔም ብሎ ሲሆን መሀል ላይ ስራ አልነበረም። በዚህ አጋጣሚ እስኪ ኢቨንት የምታዘጋጁ ጂም ዋቴቨር ምንም አይነት ቢዝነስ ያላችሁ የመኪና ሪል ስቴት ጂም ሱፐርማርኬት ዋቴቨር ያላችሁ ማርኬት ማለት ነው ማስተዋወቅ የምትፈልጉ ማስተዋወቅ ስላችሁ ፕሮሞሽን አለ ለእናንተ የሚሆን ለአድ የሚሆን ቪዲዮ ማለት ነው። አይፍ አድርጎ ተቀርጾ ቢዝነሳችሁን በደንብ ኤክስፕረስ ማድረግ የሚችል ቪዲዮ ማሰራት የምትፈልጉ ሰዎች ካላችሁ ኮንታክት ማድረግ ትችላላችሁ። እና ከዚህ በፊት የሰራኋቸው ስራዎች አሉ። ለሪል ስቴት አለ፣ የመኪና አለ፣ ኢቨንቶች አሉ፣ ሱፐርማርኬት አለ፣ ፀጉር ቤት አለ፣ ሁሉም ታይፕ ኦፍ ቢዝነስ አለ። እና ደግሞ ለየት የሚያደርገው ከምታስቡት በላይ በጣም አፎርደብል ነው ፕራይሱ ከምታስቡት በላይ። እና በተመጣጣኝ ዋጋ ማሰራት የምትፈልጉ ሰዎች ይማርጉኝ። ኮላብ ማድረግ የምትፈልጉ ልጆች
ኮላወሩ አይዲያ ካላችሁ በደንብ ኮላወሩ ተቃረበ ነው ለዚህ ከሰም እንደየንሽ ሀገር እዚህ አይገባችሁም ቦታው እንዴት እንደሚያምር በተለይ በማታ መጥቻ ያሳያችኋለሁ። እስኪ ሆነ ሾልደሬን ተጎድቻለሁ ባለፈው ከባድ ሸክም ተሸክሜ ኢቨን ትራይፖዱን ሲይዝ እጄን እያመመኝ ነው። ሰው እያየ ማለፉ ምናምን በጣም ኖርማል እያደረግነው ነው። ብዙ ነገራችን እየተቀየረ ነው። በጣም አሪፍ እና ቦታውን የምትገምቱ ልጆች መገመት ትችላላችሁ የት እንደሆነ። አይገስ ይሄ የተሰራው አዲስ ምናምን ስለሆነ ብዙ ሰው ያውቀዋል ብዬ አልገምትም፣ የዚህ ሰፈር ሰው ካልሆነ በስተቀር። ተሳልመን እየተመለስን ነው። ወደዛ እንሄድና ደግሞ ፑሻፕ ምናምን እንሰራለን። ሌላ በደንብ ለመስራት የሚመች ቦታውን አላወኩትም ይሆናል ላይክ እንጂ ይኖራል፣ ግን ላገኝ አልቻልኩም። ጂም እዚህ አካባቢ የሆናችሁ ልጆች ካላችሁ ቦታውን አውቃችሁት የሆናችሁ ልጆች ካላችሁ ብትነግሩኝ ደስ ይለኛል። ኤኒዌይ አንድ ሳምንት ሞልቶናል። ዛሬ 3 አይደለ በ25 ነበር የገባ ነው። ዛሬ አንድ ሳምንት ሞልቶናል እና ደግሞ በተጨማሪ ይሄ ሰው የሚያየው ምናምን ነገር በጣም ኖርማል እየሆነ ነው። ላይክ ኮንፊደንት እየሆንኩኝ ነው። ካሜራ ፊት ብቻ ሳይሆን አላርለ በሰው ውስጥ መቅረጽ ምናምን በጣም ኮምፎርታብል እየሆንኩኝ ነው። something is good ማለት ነው። ኤኒዌይ ወደዛ እንወርድና ሰው ብዙ የሌለበት ቦታ ቢኖርም ችግር የለውም። ስፖርታችንን ሰራ እናደርጋለን። አሁን በተከታታይ አካባቢ ስለሆንኩኝ ቀስ እየሄድኩኝ ያለሁት። ኤኒዌይ ጥያቄዎች ካላችሁ መልሱልኝ። ማነው መጠየቅ ትችላላችሁ። ባለፈው ለምን አልተመረከም ብሎኝ ነበረ። ዛሬ ኦልሞስት ይለቀቃል። አሁን ስኬጁል አድርጌዋለሁ 2 ሰዓት ላይ ብዬ አፕሎድ አድርጌዋለሁ ኦልሞስት እና የዳሽን ባንኩ ምን እንደደረሰ ምናምን ያ ቪዲዮ ኦልሞስት ከ3 ቀን ምናምን አፕሎድ አድርጌ አፕሎድ አልሆነልኝ የሚያውቋችሁ ቪዲዮ ነው። ሶ ብቻ ግን ስለ ዳሽን ባንክና ለምን አልተመረኩም ምናምን ለሚለው መልስ ይሆናል። ሌላ ጥያቄዎች ካላችሁ ጠይቁኝ፣ ከሌላችሁም ሌላ ቪዲዮ እሰራለሁ። ኤኒዌይ አሁን ተሻግረናል። ወደዛ ሂድ ብለን ስፖርት የምንሰራበት ቦታ እንወጣለን። ቦታውን ይዩት፣ ጽድት ያለ ቦታ ነው። ማታ ላይ ያለውን የተወሰነ ቀርጬ ነበረ ባለፈው፣ ካለ አስገባላችኋለሁ። ኮዝ ዴይሊ ማነው ላይክ ኤዲት ለማድረግ ብዙ ጊዜ ስለማልፈልግበት ማታ ቀርጬ ላላስገባ እችላለሁ። ሶ ከዚህ በፊት የቀረጽኩት ስላለ እሱን አስገባላችኋለሁ። እዚህ ጋር ደግሞ የራሱ ላይብረሪ አለ። ይታያል ውስጥ ሀገርና ለፈ እንደ አብርሆት ማለት አነስ ያለች ነች። አነስ ያለች ግን የራሱ የሆነ ላይብረሪ አለው። እዛ ጋር ቁጭ ብለን እንሰራለን። ሶ አላቅም ድምፄ ራሱ ከተሰማ ማይክ ዋይርድ ነው ያለኝ። ሶ እንዳጋጣሚ ደግሞ ይዤ አልመጣሁም። ዋይርለስ መግዛት አለብኝ ማይክ። ኢንሃንስ አደርገዋለሁ በቻልኩት መጠን። ሶ እዚህ ጋር ነው ማለት ነው የምንሰራው።
ጂም ውስጥ ስሰራ ላይክ በጣም ወዶ ኤክሰርሳይዝ የሌግ ነው። አብዛኞቹ ሌግ እንደውም የሚቀጣ ኤክሰርሳይዝ ነው። ብዙ ሰው ይቀጣል። እኔ እንጃ የሆነ ሌግ ስትሰሩ ልፋቱ የምር ነው ላይክ የምር እና ስትራፑን ደግሞ ይዛችኋል። ብዙ ጊዜ ማሰሩ ከሆነ አያስኬዳችሁ ምናምን። ስትራፑ ሲያሞም ደስ የሚለው ሰው አለ። የሆነ ይሄ በጣም ስትታመሙ ሳይሆን የሆነ አሟችሁ ወይም ሊለቃችሁ አካባቢ ስትነኩት ምናምን ያለው ስሜት እሱ ያስደስተኛል። አብዛኛው ሰው የሚጠላው ነገር ነው፣ ምንም ማድረግ አይቻልም፣ ግን ይመቸኛል። እቺ ስሜት በጣም የምትመቸኝ እና ጂም ውስጥ ሌግ በተለይ ሌግ ፕሬስ ምናምን ስትሰሩ አለ አይደለ? አሁን ሌላ ኤክሰርሳይዝ ሰርታችሁ በቃ የሆነ ሰዓት ላይ እንትን ይላል ታቁማላችሁ። ጂምም የማን የሌግም ታቁማላችሁ፣ ግን በቃ በጣም ደክሟችሁ ራሱ የሆነ ማታውቁት አይነት አቅም ይመጣል። ለዛ እንደምንም አድርጋችሁ ታነሳላችሁ። ሌግ ይመቸኛል። አሪፍ ነው። ኤክሰርሳይዛችንን ኦልሞስት ጨርሰናል። አሁን ገብተን ቁርሳችንን በላ እናደርጋለን እና ባይ ዘ ዌይ በጀማ ላይክ ግቢ ውስጥም ሆኑ ከግቢም ውጭ ይሁኑ ላይክ ሚሞሪ ማስቀመጥ የምትፈልጉ ከሆነ ከጓደኞቻችሁ ጋር ሾርት ጄኒዊን የሆነ ሪያክሽናችሁ ማለት ነው እንደ ሙቪ ነገር ሲኒማቲክ ነገር ሆኖ ማስቀመጥ የምትፈልጉ ከሆነ አለው ላይክ ልደት ስታስቡ ይምጣላችሁ። እኔ ልምጣላችሁ ልደት ምናምን ላከብር ነው ሰው የሚቀርጽ ምናምን ስትሉ እኔ ልምጣላችሁ። ላይክ ቢግ ፕሮዳክሽን ምናምን የምትሉ ከሆነ የሚጠይቋችሁ ብር ሌላ ታሪክ። የኔ ግን ተመሳሳይ ቫልዩ እየሰጧችሁ እንደውም አንዳንድ ነገሩ ይሻላል። ቱ ቢሆንስ በጣም ፍሌክሲብል ነው። እንደፈለጋችሁ እንደዚህ ሁኑ ሳይሆን የራሳችሁን የፈለጋችሁን እንትን መታመጡበት ነው እና የምትቀረጹት ቪዲዮ ደግሞ አሪፍ ተደርጎ ኤዲት ተደርጎ ለረጅም ጊዜ ሚሞሪ ሆኖ ለአመታት ሚሞሪ ሆኖ የሚቀመጥ አይነት ቪዲዮ ነው የምታሰሩት። አለው ነው ልምጣባችሁ። ኢቨንት ስታስቡ ልምጣ በሐሳባችሁ። እና ደግሞ ሌላ ለየት የሚያደርገው ፕራይሱ ነው። በቃ ፕራይሱ ከምታስቡት በላይ በጣም አፎርደብል ነው። ኤኒዌይ ታዩታላችሁ። ለማሰራት ስትፈልጉም ከዚህ በፊት የሰራኋቸውን አሳያችኋለሁ እንደ ቴስቲሞኒ። ጓደኞችን ማሰራት የሚፈልጉ ከሆነ ልገሯችሁ እና ስለ አዲሱ ሰፈሪ ስነግራችሁ በቃ ጸድ ነው ብለሳያችሁ። እስኪ ላይክ ከማታ ያሉትን ሻቶች አሳያችኋለሁ። ይሄው ብቻ መጥራት ነው የሚጠበቅበት እንጂ ሌላ ሀገር ነው የሚመስለው። ሌላ ሀገር የሚሆነው መሆኑን የሚያሳይ የትኛው እንደሆነ ታውቃላችሁ? ሉክ አት ዲስ ይታያል። ቀይ ባህር የሚል ማታ ነው የሚታየው። ማታ የሆነ ቀን ስመጣ አሳያችኋለሁ። የማታ ባይቡ በጣም የሚያምረው የቀኑም ያምራል እና ወንዝ በወንዝ ነው በቃ ሉክ አት ዳት። በካሜራ ትንሽ ሆኖ የሚታያችሁ ግን ላይክ በአካል በጣም ትልቅ ነው ከምታስቡት በላይ ማለት ነው። ኤኒዌይ ዱብ እያለን እንደመጣን ዱብ እያለን እንመለሳለን። ሰብስክራይብ አድርጉ። ሰብስክራይብ ደግሞ እንዲሰራላችሁ ቻሌንጅ ማድረግም ከፈለጋችሁ አይዲያችሁን ጻፉ። የሚጠቅመን ከሆነ እንሰራላችኋለን። አይዲያችሁን ኮሜንት ላይ ጻፉልኝ እና በግል መገናኘት የምትፈልጉ ከሆነ ቲክቶክ ላይ ስልክ ያለ ለስራ ብዬ አስቀመጥኩት ማለት ነው። እዛ ላይ ማግኘት ትችላላችሁ።